ትንሽ ቆይታ ትመጣለች ተረጋጊ ተረጋጊ ማለት ምን ማለት ነው ሲጀመር እኔ እቺን ልጅ አላመንኳትም ነበር ኧረ እባክሽ ሰራተኛዋ ወንጀል አቁሚ አንተ ብቻ እኮ ለሷ የምታምናት ሁሉ ጊዜ እኔን ትቆጣለህ ግን ደግሞ ለሷ ትከራከራለህ እኔ ለሷ አልተከራከርኩም ነገሩን ማባባስ ስላልፈለኩ ነው ዝም ያልኩት እሺ የት ሄደች እኔ እንደሆንኩኝ ሱቅ አላኳትም አንተ ልካታ እኔም አላኳትም እሺ ታዲያ የት ሄደች ይሄ ልጅ ከጠፋ ጀምሮ እኮ አይምሮዋ ልክ አይደለም የዚህ ልጅ መጥፋት ተጠያቂ እኛ እንጂ እሷ አይደለችም ምን እኛ ነን ተጠያቂዎች አዎ እኛ ነን እንዴ ቆይ አንቺ አቅፈሽ ተኝተሻለም እንዴ ጠፋው ሲጀምር እሷ ምን አደረገች አድናን ልጄን አቅፌ መተኛቴ ነው ጥፋቴ አቅፈሽ መተኛትሽ አይደለም ስተትሽ ግን ሲወሰድ አለማወቅሽ ነው ስተትሽ አድናን ለሷ ትከራከርላት ሰምኛለሽ ለሷ የተከራከርኩ አይደለም እውነታው ነው እየነገርኩሽ ያለሁት እውነታውማ እኔ መውቀስ መምረጥ ነው አድናን ብለሽ ለሷ ትከራከራት በኛ አሁንስ አበዛሽው አበዛውት አድናን ልጄ ጠፍቶ መጨነቄ ነው አበዛውት የራስሽን ጥፋት ሰራተኛው ላታርጊ ባክሽ እንዴ እኔ አልገባኝ ልጄን አውቄ ጥላለሁ እንዴ ግን መጠበቅ ነበረብሽ እውነት ነው አድናን አይ ግን አንተ ሰውዬ ታማሃል እንዴ ሚራ ልጃች እንዴ ቆይ ልጁ የት አለ የት ነው የወሰድሽው ልጁ እኔ እንጃ አላውቅም ምን እንደሆንኩኝ አላውቅም አንቺ አላየሁትም ትኛለሽ እንዴ እዚህ ጋር ነበር እኮ ምን አይነት ሰው ነሽ አንቺ አላየሁትም እቺ ምን አይነቷ ፍጥረት ነች እውነት እላለሁ ሮቤል እኔ ከሆነ ሰዓት በኋላ ራሴን አላውቅም እርግጠኛ ነኝ ልጁን እዚህ ጋር አስተኝቼው ነበር ታዲያ አሁን የት ደረሰ ንገሪኝ ወደ ልሰጠው ልነሳ አላውቅም ሮቤል አላውቅም ራሴን ስቻለሁ እንዴ አላውቅም ትኛለሽ እንዴ እንዴት ነው የማታውቂው ንገሪኝ እንዴት ነው የማታውቂው እቺ በሽተኛ የሆንሽ ልጅ እኔ እኮ እንዳትመጪ ብዬሽ ነበር አትሰሚኝም አየሽ አይደል የሆነውን አየሽ አይደል እቺ ምን አይነቷ ደነዝ ነች አይደለም እኮ ሮቤል ሚራ እዚህ መታ ነበር ማለት ነው አዎ እቺ ሰይጣን ወይኔ አንቺ እየተከታተለችሽ ነበር ማለት ነው እኮ ወይኔ አንቺ ቀሽ የሚሆንሽ ሰው ሮቤል እውነቴን ነው የምልህ ምንም ነገር አላውቅም ምንም ነገር አልሰማሁም ምንም እያስታወስኩኝ አይደለም አንቺ ማትረቢ አንቺ መቼም ቢሆን ከሚራ አይምሮ አትበልጭም ብዬሽ ነበር ሮቤል እባክህ አትጩህብኝ እኔ በጣም ፈርቻለሁ ቀጥ ብለሽ ውጪና የተበላሹትን ነገሮች እንዳለ አስተካኪ ነገሮች ተበላሽተዋል ቆይ ሮቤል እንዴት ነው ማስተካክለው አንቺ ሴትዮ ትልቅ ጥፋት እኮ ነው ያጠፋሽው ፍኖት ምን ሆነሻል እሺ ገብቶኛል ሮቤል ለኔ ማብራሪያ አትስጭኝ እንዴ በቃ ማብራሪያ አትስጭኝ አልፈልግም ውጤቱን ብቻ ነው የምፈልገው ሮቤል እሞክራለሁ እባክህን ተረጋጋ እንዴቱን አትሞክሪ አድርጊው ሰምኛለሽ ይሄንን ልጅ ካላመጣሽ እመኝ ትልቅ ቅጣት ነው የሚጠብቅሽ ትልቅ ቅጣት ነይ ውጭ ወደዛ ማትረባ ወይኔ ሮቤል እንዴ እቺ ደደብ የሆነች
ሚራ ልጄን አመጣሽልኝ አይደል? አዎ ሉዋና፣ እንኳን ደስ አለሽ። ይኸው ልጅሽን ይዤልሽ መጥቻለሁ። ሮቤል ግን እንደለቀቀሽ ማለት ምንም አላለሽም? አይ ምንም አላደረገኝም። እውነት ሚራ፣ አንቺ እኮ በጣም ጥሩ ሰው ነሽ። ምንም አልጎዳሽም? አላንገላታሽም? አዎ በቃ ይኸው ልጃችሁ በደህና መጥቷል። ምንም አታስቡ። ወይኔ አድናን፣ የልጄ ጠረኑ ናፍቆኝ ነበር። እግዚአብሔር ይመስገን። ልጄን ስላገኘሁት በእውነት እፎ ያልኩኝ እኮ። የእውነት ሚራ፣ አንቺ ባትኖሪ ኖሮ ምን እንደመሆን አላውቅም ነበር። እውነት ነው እንዴ? ከዛ ሴጣን ማንም ልጄን አያመጣውም ነበር። አሁንም እኮ ልጄ የሚያዜን አላምንም። በእውነት መጣህልኝ የኔ ልጅ። ሮቤል እንዲሁ በሰላም ለቀቀሽ? አዎ ከመልቀቅ ውጭ ሌላ ምንም አማራጭ አልነበረውም። ለቀቀኝ። ምን ያህል እንዳስጨነቅን እኮ አልገባሽም። በጣም እናመሰግናለን። አመሰግናለሁ ሚራ። የእውነት ልጄን ሲይዘው ህይወቴ እንደተመለሰልኝ ነው የተሰማኝ። አዎ ፍቅሬ፣ አሁንማ ሁሉም ነገራችን ተስተካከለ እኮ። አዎ በቃ አሁን ዋናው ነገር ልጁ በሰላም መገኘቱ ነው። እናንተ ደግሞ እንኳን ደስ አላችሁ። በእውነት አንቺ በጣም የተለየ ሰው ነሽ። በጣም እናመሰግናለን። አዎ ሚራ፣ በእውነት ትልቅ ውለታ የሚያልሽልን፣ ከልብ እናመሰግናለን። ፍኖት ሰይጣን እኔ ላይ ትጫወትብኛለች። እቺ ደነስ ወንድም ካልገደልኩ ወይኔ ያድናል። እነዚህ ሾች ተጫወቱብኝ ማለት ነው። ወይኔ ማትረቡ ማይረባውላ ቅሌታ እንዴት ማትረባ ደነስ አንቺ ሰው ብዬ መቅጠል ማትረባ እንዴት ህፃን ልጅን የሚያክል ምን አይነት ደደብ ነው እዚህ ያመጣሁት? አንድ ህፃን ልጅ መጠበቅ ትልቅ ስራው ነው። ወይኔ ፍኖት፣ ወይኔ